ጨረቃ ሲወጣ ይወጣል፣ ጨረቃ ሲጠፋ ይጠፋል። ስለዚህ በጾም ቢቀር መልካም ነው ብዬ ነው የማስበው። አባቶች ያደረጉት ግን ለበጎ ነው። ክርስቲያኒቱን እየጠቀምን ነው እያላችሁ ግን በጀርባ እየወጋችኋት ያላችሁ ሰዎች ግን ስም አልጠቅስም። አሁንም ብትታገሱ ብትመለሱ መልካም ነው ብዬ አስባለሁ። ለኔ ይሄንን የቅቤ እምነት የሚለውን አልተችም። ይህ ሁሉ ጫጫታ ምን መሰላችሁ? ምን ለማድረግ ተፈልጎ ይህ ሁሉ ጫጫታ? እኔ እንደገባኝ ከሆነ በዛ ውስጥ ያሉ ሰዎች ተጠቀሙ፣ ደሞዝ አገኙ፣ ቤተክርስቲያኒቱ አደገች። ወደ ነፍስ ፈውስ አልመጣ። የነፍስ ፈውስ መድኃኒቱ ንስሐ ነው። ተፋቀሩ በበይናቲክሙ እርስ በርሳችሁ ተፋቀሩን ያለ እንጂ እርስ በርሳችሁ ተባሉ ተጣሉ፣ አንዱ ለአንዱ ሞት ይመኝ፣ አንዱ ለአንዱ ካራ ቢላዋ ይሳል፣ ጦር ይሳል አላለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ሁሉ ወዳጆች ከያላችሁበት እንደምን አደራችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ክብሩ ይስፋ ለመድኃኔዓለም። እኔ ደህና ነኝ። እንግዲህ ዛሬ ደግሞ ትናንት ስለ ማር እምነት ወይም ደግሞ ስለ ማር ተነጋግረናል። ዛሬ ደግሞ ስለ ቅቤ ነው የምንነጋገረው። ስለ ቅቤው ነው የምንነጋገረው። ቅቤ እንግዲህ በተለይ ስውሯ ማርያም ተብላ በምትጠራው ቤተክርስቲያን የቅቤ እምነት አለ ይባላል። ሌላው ደግሞ በማነው አርባሃራ መድኃኔዓለም የሚባል ቦታ ደግሞ እኔ አልሄድኩም፣ ከነዚህ ከሁለቱም አልሄድኩም፣ ግን የቅቤ እምነት ይሰጣል። የቅቤ እምነት ብለው አባቶች ይሰጣሉ። ስለዚህ በእነዚህ ዙሪያ በጣም ጫጫታ አለ፣ በጣም መነዛነዝ አለ፣ መነቃቀፍ አለ፣ መሰዳደብ አለና እስኪ ይሄንን ተነጋግረን እንረዳዳ እስኪ። ስለዚህ ዛሬ የመጣሁት ደግሞ በዚህ በቅቤው እምነት ዙሪያ ነው፣ ለበጎ ስለሆነ ማለት ነውና አስተያየት ልሰጥ፣ በዛውም ደግሞ እንማማርበታለን ብዬ አስባለሁ። እና የእግዚአብሔር ልጆች ከያላችሁበት የሰራዊት ጌታ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁንና እንግዲህ በዚህ ቅቤ እምነት በስውሯ ማርያም በአርባሃራ መድኃኔዓለም የቅቤ እምነት ይሰጣል ሲባል ሰምቻለሁ። እምነት በአጠቃላይ እምነት ትናንት እንደገለጽኩላችሁ እምነት ተብሎ የሚሰጠው የዕጣኑ እራሬ ወይም ደግሞ በጽንሃው የታጠነው የማይጠንቱ ፍርፍራፊ እራሬው አመዱ ነው እምነት ተብሎ የሚሰጠው። ያነ ዋናው እምነት ነው። ዋናው እምነት ግን ደግሞ በአጋጣሚ ከቅዱሳን መነሻነት ወይም ደግሞ ከአባቶቻችን ልምድ ተነስተን ክፉ ልምድ አይደለም፣ መልካም ነው፣ በጎ ነው፣ ጥሩ ስራ ነው እና እስኪ ይሄንን ትንሽ እኔ በገባይ መጠን ላብራራላችሁ ወይም ደግሞ ልጠይቃችሁ። እዛ ጥያቄን ደግሞ በተለያየ በኮሜንትም ይሁን በምንም ይሁን ያለ ስድብ እንድትመልሱልኝ። ከዛ ይድፋህ አንተን በማናይበት ቦታ የት እንሄድ የምትሉም አላችሁ። ችግር የለውም። ትንሽ ነው የቀረኝ፣ አይዟችሁ። ትንሽ ነው የቀረኝ፣ ጥቂት ቀን ነው የቀረኝ። ለህድላችሁ ነው። የማታዩበት ቀን ይመጣል። ጥቂት ነው የቀረው። እንግዲህ ምን እንኖራለን? ስንት እንኖራለን? እንግዲህ ስንትም አንኖርም። እስኪ እኔ ሞቼ ስጋዬን የምትበሉ ከሆነ ወይም አጥንቴን ቆርጥማችሁ የሚጠቅማችሁ ከሆነ ችግር የለውም። ሞት ይመጣል፣ እናንተ ሳትሉት ይመጣል። ትልቅ ነን እንግዲህ ማለት ነው። ስለዚህ ይሄንን ባትመኙ መልካም ነው፣ ይሄን ባትሉ መልካም ነው። በፍቅር ብንኖር በሰላም ብንኖር መልካም ነው። ከምናችሁም ያልደረሰውን ሰው ይድፋህ ይግደልህ ባላይህ የምትሉ ሰዎች አላችሁና ይሄንን ተው። እግዚአብሔርም አይወደውም፣ ፈጣሪያችሁ አይወደውም። የፈጠረን የፈጠራችሁ፣ የሚያኖረን የሚያኖራችሁ፣ የሚመግበን የሚመግባችሁ፣ የሚያለብሰን የሚያለብሳችሁ። ስለዚህ አምላካችን አይወደውም፣ አይፈቅደውም። ተፋቀሩ በበይናቲክሙ እርስ በርሳችሁ ተፋቀሩን ያለ እንጂ እርስ በርሳችሁ ተባሉ ተጣሉ፣ አንዱ ለአንዱ ሞት ይመኝ፣ አንዱ ለአንዱ ካራ ቢላዋ ይሳል፣ ጦር ይሳል አላለም።
በሰላም በፍቅር እንድንኖር ተሳስበን እንድንኖር ተመራርቀን እንድንኖር አንዱ ለአንዱ አስቦ አንዱ አንዱን ረድቶ ተደጋግፈን እንድንኖር ነው እግዚአብሔር የፈቀደውና ስድብ እንዳተሳደቡ እንዳተራገሙ ጥሩ አይደለም። ሐሳቡን በሐሳብ ማቸነፍ ይቻላል። ሐሳብን በሐሳብ። ስለዚህ ወደ ቅቤው ልምጣ። ይሄ የቅቤ እምነት ምናልባት አባቶች ያደረጉት ለበጎ ነው ብዬ ነው የማስበው። ለበጎ ነው ብዬ የማስበው ግን ጾም ስለሆነ ግን በጾም ሰዓት በአፍ አይወሰድም። በአፍ አይወሰድም። ቁስል ካለ ቁስሉን መቅባት ትችላለህ። አይንን አሞ ከሆነ አይንን መቅባት ትችላለህ። ወደ ውስጥ የሚገባ ነገር ወደ ውስጥ በሚያስገባ ነገር ግን ማድረግ አይቻልም። በአፍንጫ በአፍ በጆሮ አይቻልም። በራስ ላይም ብትቀባ ወደ ውስጥ ይሄዳልና ያገድፋልና ስለዚህ በጾም ቢቀር መልካም ነው ብዬ ነው የማስበው። ግን አባቶች ያደረጉት ግን ለበጎ ነው። አባቶች ያደረጉት ግን ለበጎ ነው። ለምሳሌ ያህል እስኪ ልንገራችሁ። እናቶቻችን እኛ ስናድግ እናቶቻችን አባቶቻችን ሸረሪት እንኳን ሸረሪት የሚባል አለ። ይሄ ብዙ እግር ያለው ሸረሪት አለ። ያ ሸረሪት ሲሸና የሸረሪቱ ሽንት ያቆስላል። ግልብጥብጥ አድርጎ ያቆስላል። ለእጅ መቆረጥ፣ ለዓይን መታወር፣ ለሌሎችም ይዳርጋል። ይሄ ያልኳችሁ ያለው አሁን የስጋ ፈውስ ነው እንጂ ወደ ነፍስ ፈውስ አልመጣ። የነፍስ ፈውስ መድኃኒቱ ንስሐ ነው፣ በጎ ስራ ነው። የተራበ ማብላት፣ የተጠማ ማጠጣት፣ ያዘነ ማረጋጋት፣ የተከዘውን ማስደሰት፣ ወንጌል መማር ማስተማር መንግስተ ሰማያት ያስገባል፣ መንግስተ ሰማያትን ያወርሳል። ይሄ ቅቤ ተቀባህ አልተቀባህ መንግስተ ሰማያትን ተወርሳለህ ማለት አይደል። እንደ ስራ ነው። ገነት መንግስተ ሰማያት ልትገባ የምትችለው እንደ ስራ ነው፣ በጎ ስራ ነው። ግን ወደ ስጋችን ስንመጣ ወደ ስጋ ፈውስ ስንመጣ ሰው ከሚሰቃይ አይኑ ታውሮ በጨለማ ውስጥ ከሚሆን ጆሮ ተዘግቶ ደንቁሮ መስማት ከሚያቀተው እጅግሩ ተጣሞ እጅግሩ ተሰብሮ ከሚያነክስ ከሚለምን ከሰው እጅ ከሚወድቅ ተጠዋሪ ከሚሆን ባልጋ ቁራኛ በደዌ ዳኛ ተይዞ ከሚሰቃይ ወይም ሀብቶ ተሰውሮ እድሉ ተሰብሮ ደግሞ የቁም ሞት ከሚሆን ወይም ደግሞ በሲጋራ በጫት በአሽሽ በሶስት ተይዞ ደግሞ በረንዳ ዳሬ ሌባ ቀጣቢ ከሚሆን የሚፈውስ ነገር ከተገኘ ጉዳቱ ምንድነው? የሚያድን ነገር ከተገኘ ጉዳቱ ምንድነው? እና ወደ ሸረሪት ልምጣላችሁ። ሸረሪት ለምሳሌ ሸረሪት ሲሸና ሰላይ ሲሸና አባቶቻችን እናቶቻችን በቅቤ በላም ቅቤ በላም በፍየል ወተት ቅቤ አድርገው ምራቃቸውን እንተፍተፍ ብለው እግዚአብሔርን አምነው ማለት ነው። ምራቃቸውን እንተፍተፍ ብለው በዛ ሲቀውት ያ ቁስል ከሽ ብሎ ይረግፋል። ሰውየው ወይም ሴትየዋ ጤና ይሆናሉ ማለት ነው። ጤና ይሆናሉ። ስለዚህ አንድ ግለሰብ ይህን ካደረገ በአንድ ግለሰብ እግዚአብሔር ይህን ከሰራ ሌላው እንገራችሁ ቹፌ የሚባል በሽታ አለ። ቹፌ የሚባል ሰውነትን ቁስል ስልስል የሚያደርግ ማለት ነው። ጨረቃ ሲወጣ ይወጣል፣ ጨረቃ ሲጠፋ ይጠፋል። እንዲህ እያደረገ እድሜ ልክ የሚያሰቃይ ቹፌ የሚባል በሽታ አለ። ለዛ ደግሞ ክትክታ ቅጠል የሚባል ታውቁት ከሆነ ክትክታ ቅጠል የሚባል አለ። ክትክታ የሚባል ያን ክትክታ ቆልቶ እርር አድርገው አሳርረው ቆልተው አባቶቻችን እናቶቻችን ቆልተው አሳርረው በቅቤ አድርገው ቀብተው ያንን ቹፌ እርግፍግፍ አድርገው ያጠፉታል ማለት ነው። እርግፍ ብሎ ይጠፋል። ብሯን ገንዘቧን ግን አንዲት ብር ተቀብለው ለቤተ ክርስቲያን ይሰጣል። አንዲት ብር ተቀብለው የልፋቴን እንኳን አይሉ። ይሄን አይተናል፣ በእድሜ አይቻለሁ። ታዲያ አንድ ግለሰብ ሌሎችም ለሌላም በሽታ በቅቤ የሚቀባ መድኃኒት አለ። ምን መቼም ሲታመሙ ጠንቋዩ ብዙ ነው። እኔ እቺን ሰሞን ብታመም ስንት ጠንቋይ ያገኘው ማለት ነው። ጠንቋይ ቤት ሂጅ አይደለም ጠንቋይ ስላችሁ ግን
ደግሞ ጠንቋይ ቤት ለካ ይሄዳል እንዳትለው። መቼም ቁርጥ ቅንጭፍ እያረጋች ጽንሰ ሐሳቡን ፍጻሜውን ሳተ ቁርጥ አድርጎ ቲክቶክ ላይ ልጥፍ። ከዛ በኋላ ጫጫታ፣ ከዛ በኋላ ሰውን ማሳቀቅ፣ ተሳቆ መናፍቅ እንዲሆን፣ ተሳቆ ገደል እንዲገባ፣ ተሳቆ ታንቆ እንዲሞት፣ ሌትሪክ እንዲጨብጥ፣ ተሳቆ በሽተኛ እንዲሆን ታረጉታላችሁ። ልጥፍ ቁርጥ ልጥፍ፣ ቆርጦ ለጥፍ የሆነ ትውልድ፣ ቆርጠ ለጥፍ የሆነ ትውልድ ነው ያየነው ዛሬ። ምን አይነት የተረገመ ትውልድ ነው? ምን አይነት መረገም ነው? አንድ ሰው እኮ ገመናው ይሸፈንለታል። ኃጢአት ሰርቶ እንኳን ያንን ሰውዬ ለማዳን ገመናውን ሸፍኖ ያን ኃጢአት ለንስሐ እንዲበቃ ይደረጋል እኮ። የዛሬው ትውልድ ግን ገፍቶ 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 ሀፋፋ አድርሶ ገልብጦ መስደድ ነው፣ ገደል መስደድ ነው። አይደረግም እንደዚህ፣ እግዚአብሔር አይወደውም። ገሃነመ እሳት እንዳትገቡ እና ይህ ታዲያ ግለሰቦች ለሸረሪትም ይሁን ለቹፌም ይሁን ለሌላ ቁስልም ይሁን ግለሰቦች እንደዚህ አድርገው ሰው የሚፈወስ ከሆነ የሚድን በሽተኛው የሚድን ከሆነ ይበልጥ ወደ ቤተ ክርስቲያን ቀርቦ በመስቀል ተባርቆ በወንጌል ተሰብኮ አባቶች ጸሎት አድርገውበት ድርሳናቱ፣ ገድላቱ፣ ገድለ ተክለ ሃይማኖት፣ ገድለ ገብረ መንፈስ ቅዱስ፣ ታምረ ማርያም፣ መልካ ማርያም፣ መልካ ኢየሱስ ጸሎት ተደርጎበት ውዳሴ ማርያም ጸሎት ተደርጎበት በቤተ ክርስቲያን ቢሰጥ አንደኛ ህብረቱ ደስ ይላል፣ ሁለተኛ ፈውሱ ይጨምራል፣ ድነቱ ይጨምራል። በዛ ሌላኛው ሲድን ሌላኛው ደግሞ አምኖ ይመጣል። ችግሩ ምንድነው ነው? ይሄን ያህል ጫጫታ፣ ይሄን ያህል ዛቻ፣ ቤተክርስቲያኗን ለማዘጋት በማህበር ሄደው የሚጎበኙ የሚሳለሙ ሰዎች ሳይቀር እንዲቀሩ ቤተክርስቲያን እንዳይሄዱ እንዲሳቀቁ ማድረግ ተገቢ ነው ወይ ነው? ተገቢ ነው ወይ? ያሳዝናል። ተገቢ አይደለም ነው። ተገቢ አይደለም። ተው፣ ተመለሱ። አይጠቅምም። ይህ ሁሉ ጫጫታ ምን መሰላችሁ? ምን ለማድረግ ተፈልጎ ይህ ሁሉ ጫጫታ? እኔ እንደገባይ ከሆነ በዛ ውስጥ ያሉ ሰዎች ተጠቀሙ፣ ደሞዝ አገኙ፣ ቤተክርስቲያኒቱ አደገች። ሌላው ደግሞ ስመጥሩ ስለሆነች ቤተክርስቲያኗ እቺን ቤተክርስቲያን ብተቻት እዚህ ቤተክርስቲያን ያሉትን ካህናት፣ ዲያቆናት፣ ሊቃውንት ብተቻቸው እኔ ፎሎ አገኛለሁ፣ እኔ ከፍ ላለሁ፣ እኔ በለጽጋለሁ፣ አድጋለሁ። እነሱ ግን ከፈለገ ይንኮታኮቱ፣ ይውደቁ፣ ይሙቱ፣ ልጆቻቸው ራብ ይሙቱ። ቤተክርስቲያኗ ብትፈልግ አትቀደስ፣ ብትፈልግ ትቀደስ የሚል የጥፋት ምንጭ ነው። ስለዚህ መሆን የለበትም። አንድ ሰው በዛ ውስጥ ጥፋት ያለው ሰው ካለ ያንን ሰው ደግሞ ጥፋ አንይ ሳይሆን ቀረብ አድርጎ ይዞ በጠረጴዛ ዙሪያ መክሮ መስተዳደሪያ ፈልጎ ከሆነ መስተዳደሪያ ረድቶ ስራ ሲዞ ከቤተ ክርስቲያኗ በማይርቅበት መንገድ ከስጋው ደግሞ በማይርቅበት መንገድ ከንስሐ በማይርቅበት ከካህናት በማይርቅበት መንገድ እንዲያውም የበለጠ አቅርቦ ለንስሐ ማብቃት ሲገባ በለው አጥፋው። ይሄን እግዚአብሔር እየተቀበለላችሁ እየወደደላችሁ እንዳይመስላችሁ እየከፋው እያስቀየማችሁት እያስመረራችሁት ጊዜ እየጠበቀላችሁ መፈራረጃ ሊያረጋችሁ ጊዜ እየጠበቀላችሁ እንጂ ዝም ያላችሁ እንዳይመስላችሁ። ስለዚህ ለበጎ ነው። እኔ ያየሁት ለበጎ ነው። ለበጎ የሆነውን ለክፋት ለምን ታደርጉታላችሁ? ለክፋት ለምን? ብዙ እያወቃችሁ አቤት አሁን ወደ ቤታችሁ ቢመጣ አንድ ሰው ታመምኩ ብሎ ወደ ቤታችሁ ቢመጣ የማትቆርጡት ቅጠል የማትጭሩት ስር አይኖርም። እንዲያውም ሌላም ትሰራላችሁ።
ሌላም ተማርነ ያሉት ሰዎች ብዙዎቹ ሌላም ሲሰሩ እናውቃቸዋለን። ሰውን የሚያጠፉበት ጉድጓድ ሲቆፍሩ የሚያድሩስ ናቸው ብዙዎቹ ማለት ነው። ሌላው ደግሞ የዘመኑ በዚህ ዘመን በቃ በቲክቶክ በተለያዩ እንግዲህ መገናኛ ብዙሃን ታወቅነ የምትሉ ሰዎች ደግሞ ታወቅነ በጎውን ታወቁበት፣ ጥሩን ታወቁበት፣ ሰው የማያጠፋውን፣ ሰው የማያሳድደውን፣ ሰው የማያሳዝነውን፣ ቤተክርስቲያንን የማያሳዝነውን ነገር ወቁበት፣ ታወቁበት። ዝም ብላችሁ ሰው በመሳደብ ሰው በማርከስ ሰውን በማሳቀቅ ታዋቂነትን ብታገኙ ነገ ተመልሶ እናንተን ይበላችኋል። ነገ ተመልሶ እናንተን ይወጋችኋል። ነገ ተመልሶ እናንተን ያጠፋችኋል። ነገ ተመልሶ እናንተን ገሃነመ እሳት ያገባችኋል። የመጨረሻውን ፍርድ ያሰጣችኋል። የመጨረሻውን ፍርድ ያሰጣችኋል። ስለዚህ ለበጎ ነው። ለኔ ይሄንን የቅቤ እምነት የሚለውን አልተችም። ባይሆን አካሄድን ማስተካከል፣ አሰራሩን ማስተካከል፣ በጾም ቀን ህዝቡን ማስተማር፣ በጾም ቀን የሚያገድፍ ስለሆነ ጡሉላት ስለሆነ በጾም ቀን ወይም አለመስጠት ከሰጡት ደግሞ እንዲያስተካክል ማድረግ ይገባል እንጂ አጥፋው የሚለው ነገር ተገቢ አይሆንም። ቤተክርስቲያኒቱን እየጠቀመ እንጂ እየጎዳ አይደለም። ቤተክርስቲያኒቱን የጠቀማችሁ የመሰላችሁ ቤተክርስቲያኒቱን እየጠቀምነ ነው እያላችሁ ግን በጀርባ እየወጋችኋት ያላችሁ ሰዎች ግን ስም አልጠቅስም። አሁንም ብትታገሱ ብትመለሱ መልካም ነው ብዬ አስባለሁ። ስለዚህ ለበጎ የሆነውን ለክፋት አታድርጉት፣ በክፋት አትውሰዱት። በቅንነት የተሰራውን በጠማምነት አትውሰዱት። እግዚአብሔር አምላክ ለሁላችን ልቦና ይስጠን። ፍቅር፣ ሰላም፣ አንድነትን ያወርድልን። የነገሰው ይበለን። እግዚአብሔር አምላክ ያስተማረን የመከረን የገሰጸን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አመሰግናለሁ።